አጓት ጠለላ ወንድሙን ሰው ገሎት እሱ አርፎ የሚበላ አይ አትነካካን በሉት ዳር ዳር አትበለን አትነካካን በሉት ዳር ዳር አትበለን ፊት ለፊት ነው እንጂ መሽሎክሎክ አንወድም አይ የአድዋን ስላሴ ጣሊያን አራከሰው የአድዋን ስላሴ ጣሊያን አራከሰው የአድዋን ስላሴ ጣሊያን አራከሰው ገበየሁ በሞቴ ግባና ቀድሰው አይ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ የሴት ግስላ የሴት ቆራጧ የሴት ግስላ የሴት ቆራጧ ቃሏን ጠባቂ አንድ ለእናቷ አየግራጉን የሰውነት ምቹ አየግራጉን ሰውነቷ ምቹ እመጣይቱ አንድ ለእናቷ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ ተብሎ ዘራፍ ስነሳ ልቡ ድፍን ነው ልክ እንዳንበሳ አዋራው ጭሶ ደምደም ሲመስል አልፋ አሻግሮ ገዳይ ከዳመናው ስር ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ አያለማወቅ የትቤት ነገር አያለማወቅ የትቤት ነገር ኢትዮጵያን ያህል ያስመኛል ሀገር ኢትዮጵያን ያህል ያስመኛል ሀገር በመድፍ በታንኩ እየተመካ በመድፍ በታንኩ እየተመካ የሀበሻን ቀፎ የንቡን ቀፎ ሀበሻን ነካ የንቡን ቀፎ የነካ እንደሆነ የንቡን ቀፎ የነካ እንደሆነ መግቢያ ጠፍቶበት ይሸሻል ዝሆን በላንተ እምቢ በላንተ እምቢ በላንተ እምቢ ላገሬ እምቢ ላገሬ እምቢ ላገሬ እምቢ ላገሬ አያተኳኮስ አያገዳደል አያተኳኮስ አያገዳደል እንደ ዝንጀሮ ሲገባ ገደል እንደ ዝንጀሮ ሲገባ ገደል በነጣጠረው ጭራ ሲመስል ለምን ያሙታል ይሰት ይመስል አነጣጠሩ ጭራ ሲመስል ለምን ያሙታል ይሰት ይመስል ለምን ያሙታል ይሰት ይመስል ወተምተም ወተምተም ሲሉ እናጅሬ አበራያቸው አያ ገበሬ አበራያቸው አያ ገበሬ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ። ሰላም የተከበራችሁ ውድ ክቡራት እንግዶቻችን ተማሪዎችና አስተማሪዎቻችን ዛሬ እንኳን ለአድዋ ድል በዓል በሰላም አደረሳችሁ አደረሰን። ክቡራትና ክቡራን ታዳሚዎቻችን በዓሉ የካቲት 23 ቀን ቢሆንም ግን የኛ ትምህርት ቤት በዓሉን ማክበር ስላልቻልን መታሰቢያነቱን ዛሬ ፌብሩዋሪ 26 አድርገነዋል። ሁለተኛ ፕሮግራማችን የሚሆነው ግጥም በተማሪ ኪነት። ነጩ ፈረስ ማን ነው? ከአድዋ ጦር ማግስት በቆሰለ አርበኛ የተማረከ ሰው እልፍኝ ውስጥ ሆኖ እንዲህ ሲል ጠየቀ። ሲወጋ ሲያዋጋ ሲያጠቃኝ የነበረ ነጩ ፈረስ የታል? ይሄ ነጭ ወራሪ ይቀልዳል ልበል? ነጩ ፈረስማ ጦርነት ስትለፍፍ ድንበር ስትገፋ መሬት ስትቆፍር ዱካን ስታሰፋ ይቅርብህ እያለ ምክር ያቀረበው አላወቅም እንጂ ነጩ ፈረስ ያ ነው። ነጩ ፈረስማ አይገባውም ብለህ አይረዳም ብለህ አልተማረም ብለህ እንደ ስፔን ፖርቹጋል እንግሊዝ ተመኝተክ አፍሪካ ምድር ላይ ግዛት ሊያዝ ብለህ በአፍሪካ ምድር ላይ ግዛት ሊያዝ ብለህ ሰውነቱን ንቀህ በጥቁረቱ ስቀህ በብረት ካቴና አስረ ያደማኸው አላወቅም እንጂ ነጩ ፈረስ ያ ነው። ነጩ ፈረስማ ከኤርትራ ምድር መቀሌ አምባላጌ ማን አለብኝ ብለህ ስትገፋ ስትወረው አይገባውም ብለህ ውጫሌ ምድር ላይ በቃላት ውስጥ መርዝ ለውሰተተከው እውነቱን ተርጉሞ እምቢ ያለ ሰው ነው። ነጩ ፈረስ የታል? ነጩ ፈረስ የታል? ይሄ ነጭ ወራሪ ይቀልዳል ልበል? ነጩ ፈረስማ ያንተን ስልጡን ሀገር የሰለጠነን ሰው የዘመነውን ጦር የታጠቀውን አረር መትረየስ ሳይፈራ
መድፉን ቁም ሳይሰጠው እምቢ ለሀገር ብሎ የተዋጋ ሰው ነው። ነጭ ፈረስማ ተደፈርኩኝ ብሎ ከሰሜን ከደቡብ ምስራቅ ምዕራብ ነቅሎ የከፋ ዘመኑን የሆድ ስሞታውን ከመደፈር በታች አቅልሎ አሳንሶ ግማሹ በጸሎት ጨፌውን ነስንሶ ግማሹ በበኔ ጎፈሬውን ነቅሶ እንዳንበሳ አግስቶ እንደ ነብር ዝቶ በምታ ነጋሪት ሁሉም ባንድ ከቶ ባድዋ ምድር ላይ በጦር በጎራዴ የተጋፈጠ ሰው አላወቅም እንጂ ነጭ ፈረስ ያ ነው። በምታ ነጋሪት ሁሉም ባንድ ከቶ አድዋ ምድር ላይ በጦር በጎራዴ የተጋፈጠ ሰው አላወቅም እንጂ ነጭ ፈረስ ያ ነው። ነጭ ፈረስ የታል? ነጩ ፈረስ የታል? ይሄ ነጭ ወራሪ ይቀልዳል ልበል? የጣይቱን ምክር የአባ መላን መላ እሺ ብሎ ሰምቶ በልቡ ያብላላ የቴጌዋን ምክር ትእዛዝ አክብሮ የምትጠጣውን ምንጭ ካቦ ተቆጣጥሮ ውሃ ያሰኘህ ደንቆሮ ነው ያልከው አላወቅም እንጂ ነጭ ፈረስ ያ ነው። ነጭ ፈረስማ እምነት በልቡ አስሮ አንድነት አክብሮ ፈጣሪውን ሰምቶ ከራሱ ጋር ታርቆ ጦርና ጎራዴ ባጭር ታጥቆ ሆ ብሎ ሲመጣ ሆ ብለ ተኩሰ ሀገር ትኑር ባለ ሀገሩ ላይ ገድለ እሳት የሚተፋ ባውዱ ሲያልቅብህ በቀደመው ጥይት ቆስሎ የማረከ ደሙ የፈሰሰ ውሃን ጠጣ ያለ አይገባውም ብለህ ንቀ የደፈርከው ንቀቱን ዋጥ አድርጎ አንተን የማረከው አላወቅም እንጂ ነጭ ፈረስ ያ ነው። የጥቁር ሕዝብ ኩራት መመኪያ የሆነው የአድዋው ጀግና የቴዎድሮስ ልጁ የዮሐንስ ወንድም ባሏ ጣይቱ አላወቅም እንጂ ነጭ ፈረስ ያልከው ንጉስ ምኒልክ ነው። አመሰግናለሁ። አዝናኝ የሆነ ጨዋታ ይዘንላችሁ መተናል። የአድዋ ድል ጥያቄዎች በአድዋ ዙሪያ ላይ ያሉ የተለያዩ ጥያቄዎች ውድድር ነው የሚሆነው። በዛውም ልክ ደግሞ ሽልማቶች አሉት እና እስቲ በፈቃደኝነት ተወዳዳሪዎችን እንፈልጋለን። ግን ከሱ በፊት ጠያቂዎቻችንም ወደ መድረክ ተወዳዳሪዎች እስቲ በፈቃደኝነት አንዴ ወጣ በሉ። በመጀመሪያ እንኳን አደረሳችሁ አደረሰን ለማለት እወዳለሁ። ከኔ ጋር የጥያቄና መልስ ውድድር ይኖረናል ማለት ነው። እየተዝናናችሁ እንደምትማሩበት ተስፋ አደርጋለሁ። ስሜ ሜሮን ይባላል። ከአካውንቲንግ ዲፓርትመንት እንቀጥላለን። እሺ እንደምን አረፈዳችሁ እንኳን አደረሳችሁ እያለን ወደ ቀጣዩ መርሃ ግብር ወይም ወደ ጥያቄና መልሱ እናልፋለን። እንኳን ለ130ኛው የአድዋ ድል መታሰቢያ በዓል አደረሳችሁ እያለን እንቀጥላለን። አሁን ሶስት ተወዳዳሪ ያገኘነው አንድ ሰው በፍቃደኝነት የምናገኝ ከሆነ ሽልማትም አለው እንደተባለው እንደሰማችሁት። ስለዚህ ካለ አንድ ሰው እንጨምር፣ ከሌለ በሶስቱም እንቀጥላለን። አንድ ሰው በፍቃደኝነት የሚመጣ ከሆነ እሺ፣ እህታችን ወጣለች። 4 ሆነዋል። ስለዚህ ሁለት ሆኖ ቡድን ይሆኑልናል ማለት ነው። ስለዚህ ወንድና ሴት ቢሆን ጥሩ ነው። አንድ ወንድ አንድ ሴት ሆናችሁ ቡድን ፍጠሩልን። ስለዚህ መልካም። ስለዚህ ቡድን ሆነውልናል። ወደ ቀጣዩ ጥያቄ እናልፋለን። ጥያቄውን በትኩረት አዳምጡ። ከጥያቄውን ብዙ ነገር ስለምንማር በደንብ አድርጋችሁ እንድታዳምጡን በትህትና እንጠይቃለን። የመጀመሪያ ጥያቄ የሚሆነው ለነሱ ይሆናል። አንደኛው ጥያቄ የዳግማዊ አጤ ምኒልክ የአባታቸው ስም ማን ነው? ይሰማል አይደለ? የዳግማዊ አጤ ምኒልክ የአባታቸው ስም ማን ነው? ሀ ንጉስ ኃይለ መለኮት፣ ለ አጤ ቴዎድሮስ፣ ሐመሩሃ ሳህለ ሥላሴ፣ መ አጤ ያዕቆብ። ሳህለ ሥላሴ በትክክል አልተመለሰም። መልሱ ሀ ንጉስ ኃይለ መለኮት ይሆናል። ወደ ቀጣዩ ጥያቄ እናልፋለን። እሺ ጥያቄ ቁጥር 2 በአድዋ ጦርነት የጣሊያን መሪ ማን ነበሩ? ሀ ሚኒሊክ ሁለተኛ፣ ለ ኦሬስቴ ባርቴሪ፣ ሐመሩሃ ራስ አሉላ፣ መ ቤኒቶ ሙሶሎኒ። መ ቤኒቶ ሙሶሎኒ ብለዋል። በትክክል አልተመለሰም። መልሱ ለኦሬስቴ ባርቴሪ ነው። እሺ
ግን ምንም ሞራል የለም። ምንም እያጨበጨባችሁ አይደለም። ድምጻቸው ይሰማል። እሺ ጥያቄ ድጋሚ ወደ እነሱ እናልፋለን። ሶስተኛው ጥያቄ ይሄ ቀላል ይመስላል። የአድዋ ድል ለመጀመሪያ ጊዜ በደንብ አዳምጡኝ። የአድዋ ድል ለመጀመሪያ ጊዜ በይፋ እና በታላቅ ስነ ስርዓት መቼ ተከበረ? ሀ በ1888 ዓመተ ምህረት፣ ለ በ1889 ዓመተ ምህረት፣ ሐመርሃ በ1895 ዓመተ ምህረት፣ መ በ1891 ዓመተ ምህረት። ድጋሜው ምርጫውን። እሺ ሀ በ1888 ዓመተ ምህረት፣ ለ በ1889 ዓመተ ምህረት፣ ሐመርሃ በ1895 ዓመተ ምህረት፣ መ በ1891 ዓመተ ምህረት። በ1895 ምርጫው የለውም እንደሱ። በ1895 መልካም መልሱ በስነ ስርዓት ተመልሷል። ሞራል ሞራል ድምጻቸው ይሰማል። እሺ ጥያቄ ቁጥር 4 የአድዋ ድል መታሰቢያ ሙዚየም መች ተመረቀ? ሀ 2010 ዓመተ ምህረት፣ ለ 2012 ዓመተ ምህረት፣ ሐመርሃ 2014 ዓመተ ምህረት፣ መ 2015 ዓመተ ምህረት። የአድዋ ድል መታሰቢያ ሙዚየም መቼ ተመረቀ? ሀ 2010 ዓመተ ምህረት፣ ለ 2012 ዓመተ ምህረት፣ ሐመርሃ 2014 ዓመተ ምህረት፣ መ 2015 ዓመተ ምህረት። አልተመለሰም። መልሱ 2014 ዓመተ ምህረት ነው። እሺ ቀጣዩ ጥያቄ አምስተኛው ጥያቄ ስለ አድዋ የዘፈነው ማን ነው? ስለ አድዋ የዘፈነው ማን ነው? ሀ ቴዎድሮስ ታደሰ፣ ለ ቴዲ አፍሮ፣ ሐመርሃ አስቴር አወቀ፣ መ ጌታቸው ካሳ። ቴዲ አፍሮ በትክክል ተመልሷል። ዳግማዊ አጼ ሚኒሊክ የፈረሳቸው ስም ማን ነበር? ሀ አባ ዳግማ፣ ለ አባ ዳኛው፣ ሐመርሃ አባ ታጠቅ፣ መ አባ ኮስታ። መልሱ ለአባ ዳኛው ነው። አልተመለሰም። እሺ ሲመለስም ሳይመለስም ሞራል እየሰጣችሁ ዝም አትበሉ። እሺ እንዳጋጣሚ ነው መሰለኝ ብቻ። እሺ አድዋ አሁን ለስንተኛ ጊዜ ተከበረ? ይሄን ጥያቄ ያልመለሰ እንግዲህ ሀ 120፣ ለ 125፣ ሐመርሃ 130፣ መ 135። ሐመርሃ 130 በትክክል ተመልሷል። ለአድዋ ጦርነት መነሳት ዋነኛውና ቀጥተኛው ምክንያት ምንድን ነው? ሀ የኢጣሊያ የንግድ ፍላጎት፣ ለ የውጫሌ ውል አንቀጽ 17 የትርጉም ልዩነት፣ ሐመርሃ በሃይማኖት ምክንያት የተፈጠረ ግጭት፣ መ የድንበር ማካለል ስምምነት መጥፋት። ለ የውጫሌ ውል አንቀጽ 17 የትርጉም ልዩነት በትክክል ተመልሷል። እሺ ያው እናንተ ሞራል አልሰጥ ብላችሁ ራሳችሁ ሞራል እየሰጡ ነው። ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ በደንብ አዳምጡኝ። በአድዋ ጦርነት ወቅት ለኢትዮጵያ ጦር የጦር መሳሪያዎችን በማቅረብና ወታደራዊ አማካሪዎችን በመላክ የደገፈችው ሀገር ማናት? ሀ እንግሊዝ፣ ለ ጣሊያን፣ ሐመርሃ ራሽያ፣ መ ጀርመን። ሐመርሃ ራሽያ በትክክል ተመልሷል። ጥያቄ ቁጥር 10 የአድዋ ጦርነት የተካሄደበት ቦታ የት ነው? ሀ በወሎ መቅደላ፣ ለ በትግራይ አድዋ፣ ሐመርሃ በሸዋ አዲስ አበባ፣ መ በጎንደር ደንቢያ። በትግራይ አድዋ በትክክል ተመልሷል። እሺ አሁን ጥያቄው ፍትሃዊ የሆነ ይመስላል። 11ኛ ቀጣዩ ጥያቄ እቴጌ ጣይቱ በአድዋ ጦርነት ወቅት የኢጣሊያን ጦር ውሃ በማስጠማት እና ስንቅ በማቋረጥ እንዲሸነፍ ያደረጉት በየትኛው ስፍራ በነበረው ውጊያ ነው? ሀ በአምባላጌ ጦርነት፣ ለ በመቀሌ ጨለቆት ከበባ፣ ሐመርሃ በጉንድት ጦርነት፣ መ በሰገሌ ጦርነት። አምባላጌ ጦርነት አልተመለሰም። መልሱ ለ በመቀሌ ከበባ። ጥያቄ ቁጥር 12 አጼ ሚኒሊክ መላው ኢትዮጵያ ሕዝብ ወራሪውን የኢጣሊያ ጦር ለመመከት
እንዲዘምት ዝነኛውን የክተት አዋጅ ያወጁት በየትኛው ቦታ ነው? ሀ በአድዋ፣ ለ በመቋለ፣ ሐመሩሃ በወረኢሉ፣ መ በእንጦጦ። ሀ በአድዋ፣ ለ በመቋለ፣ ሐመሩሃ በወረኢሉ፣ መ በእንጦጦ። በትክክል አልተመለሰም። መልሱ መ በእንጦጦ ነው። እሺ 2 ጥያቄዎች ቀርተውናል። ስኮር እየተያዘልን ነው ግን መልካም። እሺ 13ኛው በአድዋ ጦርነት ወቅት መድፈኛ ክፍለ ጦርን በመምራትና የኢጣሊያን ጦር በመድፍ በማጥቃት ከፍተኛ ጀግንነትን የፈጸመው መሪ ማን ነው? ሀ ራስ መኮንን፣ ለ ደጃዝማች ባልቻ አባነፍሶ፣ ሐመሩሃ ራስ መንገሻ ዮሐንስ፣ መ ፊት አውራሪ ገበየው። ለደጃዝማች ባልቻ አባነፍሶ በትክክል ተመልሷል። የመጨረሻው ጥያቄ ቁጥር 14 በአድዋ ጦርነት ወቅት የኢትዮጵያን የጦር ግንባር በበላይነት ከመሩትና ለድሉ ከፍተኛ አስተዋጽኦ ካደረጉት ጀግኖች መካከል የኃይለ ሥላሴ አባት የሆኑት መሪ ማን ናቸው? ሀ ራስ መንገሻ ዮሐንስ፣ ለ ራስ መኮንን ወልደ ሚካኤል፣ ሐመሩሃ ራስ አሉላ አባ ነጋ፣ መ ራስ ዳርጌ ሳህለ ሥላሴ። ለራስ መኮንን ወልደ ሚካኤል በትክክል ተመልሷል። እሺ እንግዲህ ጥያቄዎቻችንን ጨርሰናል። ያሸነፈውን ቡድን ለይተናል። እንደምታዩትም እንደተመለሰውም አብዛኛውን መልስ በመመለስ ያሸነፉት የዚህ ግሩፕ ልጆች ናቸው። እስቲ በሞራል ኤፍራታና ቀላብ በመባል ይታወቃሉ። የ50 ብር ካርድ ሽልማት ይኖራቸዋል። ያው ሽልማታችሁ እሺ የነበረን የጥያቄና መልስ ፕሮግራም ይሄን ይመስል ነበር። ወደ ቀጣዩ መርሃ ግብራችን እናልፋለን። እንኳን አደረሳችሁ። በፕሮግራማችን እንደተዝናናችሁ ተስፋ እናደርጋለን። እንዴት ነበር ፕሮግራማችን? ምን ያህል እውቀትን የሚጠይቅ ጥያቄ፣ እውቀታችንን ያለንበትን ሌቭል የሚፈትን ጥያቄ ነበረ የተጠየቁት። እንደተጠየቁትም ግን አላሳፈሩንም። ጀግናዎች ናቸው። አንዴ ሞራል ስጧቸው ባካችሁ። ከዚህ በመቀጠል ፕሮግራማችን አላለቀም፣ ተጀመረ እንጂ። ከዚህ በመቀጠል የሚሆነው ፕሮግራማችን ምንድነው? ሴት ጀግና መስዋዕትነት እስከ መክፈል የደረሱ ሴት ጀግናዎቻችን አሉ። እነሱ በአድዋ ላይ ያላቸውን ተሳትፎ በተማሪ እሌኒ ይቀርብልናል። ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደምን ቆያችሁ? እኔ ማቀርብላችሁ ሴት እህቶቻችን በአድዋ ላይ ያደረጉትን አስተዋጽኦ ነው ማለት ነው። በአድዋ ጦርነት በ1888 ዓመተ ምህረት የኢትዮጵያ ሴቶች፣ እናቶች፣ እህቶች ሚና እጅግ ከፍተኛና ሁለንተናዊ እና ወሳኝ እንደነበረ ይታወቃል። ሴቶች ከጦር ግንባር ጀርባ ሆነው የምግብና የስንቅ አቅርቦትን፣ የሕክምና አገልግሎትን እንዲሁም የሞራል ግንባታን ከመስራት ባለፈ ራሳቸው ወደ ጦር ሜዳ በመድረስ እስከ መዋጋት ደርሰዋል። ስለዚህ የአድዋ ጦርነት ላይ ሴቶች ካበረከቱት መካከል በጥቂቱ እንመልከት። የመጀመሪያው እቴጌ ጣይቱ ብጡል በዋና መሪነትና በስትራቴጂስትነት ያደረገችውን ነገር እንመልከት። የመጀመሪያውን የመቀሌ ውሃ በመዝጋት ነው። የጣሊያኖችን የውሃ አቅርቦት በመቀሌ ምሽግ በማቋረጥ ጠላትን ለማንበርከክ ቁልፍ የጦርነት ስልት ነድፋለች። ይህ ድርጊት የጣሊያን ጦር እንዲዳከም ትልቅ አስተዋጽኦ አድርጓል። ሌላኛው ደግሞ የጦር መሪነቷ ነው። እቴጌ ጣይቱ ከ5000 እግረኛ እና 600 ፈረሰኛ ጦር ጋር አብሮ በመዝመት በራሳቸው ፈረስ ላይ ሆነው ጦሩን መርተዋል። ሌላው ደግሞ የምክር አገልግሎት ነው። በአጤ ሚኒሊክ ላይ የነበራቸው ተጽዕኖ ከፍተኛ የነበረ ሲሆን የጣሊያኖችን ሴራ ቀድሞ በመረዳት የጠንካራ እርምጃ እንዲወሰድ ትልቅ ሚና ተጫውተዋል። ሌላው ደግሞ የሴቶች ሁለንተናዊ ተሳትፎ ነው። ማለትም
ሎጂስቲክስ እና ድጋፍ ማለት ነው። እሱን ስንመለከት ስንቅ በማቅረብ ከ10 እስከ 12000 የሚገመቱ ሴቶች የወገን ጦር እንዳይራብ እህልና የማብሰያ ቁሳቁሶችን በጀርባ ተሸክመው ረጅም መንገድን ተጉዘዋል። ሌላም ደግሞ ዱቄት ፈጭተው እንጀራ ጋግረው ወጥ ሰርተው ዘማቾቹን ምግብ መግበዋል ማለት ነው። ሌላኛው ደግሞ የቁስለኞች እንክብካቤ ነው። በጦርነቱ የቆሰሉትን በባህላዊ መድኃኒት በማከም ቁስለኞችን ተሸክመው ከጦር ሜዳ በማራቅ የነርሲንግ አገልግሎት ሰርተዋል። ሌላኛው ደግሞ ጥይት ማቀበልና የጦር ሜዳ ተሳትፎ ነው። ሴቶች ጥይት ከሚፋጭበት ውጊያ መሃል እየተሽለኮለጉ ጥይት ያቀርቡ ነበረ። በተጨማሪም ባሎቻቸውን ወይም ወንድሞቻቸውን ሲሞቱ መሳሪያቸውን አንስተው በማዋጋት ሌላ ደግሞ የሞተውን በመቅበር አርበኝነትን አሳይተዋል። ስንቀጥል የሞራል ግንባታን ነው። ማለትም ሽለናና ፉከራን ማለት ነው። የሴቶች አዝማሪዎች ዋሽንት ይዘው ወገናቸውን ታጥቀው በፉከራ በሽለላና በግጥም ወታደሩን በማነቃቃት የሞከሩት ድጋፍ አለ። ለምሳሌ ወታደሩ ወደ ኋላ ሲፈገፍግ ወዴት ትሄዳለህ? እኛ ሴቶች እንጓጋለን፣ አንተ እዚያ እደር በማለት በቁጭት እያነሳሱ ነበረ። ሌላው ደግሞ የጠላትን ስለላን በመስራት አገልግለዋል። ይሄ ደግሞ ሴቶች ጠላትን በመሰለል በመሪነት በመሪው ጦር ውስጥ መረጃ በመሰብሰብ እና በተለያዩ የኢትዮጵያ ጦር ክፍሎች መካከል መልእክት በማድረስ ረጅም የሆነውን መንገድ በመጓዝ ዋጋ ከፍለዋል ማለት ነው። ስለዚህ በአጠቃላይ የአድዋ ድል ሴቶች የነጻነትና የድል ዋስትና በመሆናቸው ያረጋገጠ ነው። ሌላ ደግሞ እቴጌ ጣይቱ እንዳሉትም ሴት አይዋጋም የሚለውን አስተሳሰብ በመስበር ጥቁር ሕዝቦችን የነጻነት አርያ እንዲሆኑ የከፈሉትን መስዋዕትነት የማይተካ ነው። ስለዚህ ክብር ለሴት እህቶቻችን። አመሰግናለሁ። ውድ ታዳሚዎቻችን ፕሮግራማችንን እንደወደዳችሁ ተስፋ እናደርጋለን። ከዚህ በመቀጠል ደግሞ ቆንጆ ጌም አለን። ጌሙ እንዴት ነው? ጥያቄዎች አሉ፣ ወረቀት ላይ እንሰጣቸዋለን። ወረቀት ላይ የተጻፉትን ነገር አንብበው በምልክት መናገር ነው። እሱን አብረን እንከታተላለን። አመሰግናለሁ። ያው ጌሙ የሚሆነው በእጣ ታነሳላችሁ። እጣውን ለሰው ሰጣታለሁ። ከዛ ያነሳችሁትን እጣ ለቲማችሁ በምልክት ማስረዳት ነው የሚሆነው። ሰው ከመድረክ ላይ ቮለንተሪ ስለፈልግ ፈቃደኛ የሆነ እጅ ያወጣ። አንዴ ፈቃደኛ የሆነ እሺ፣ ኑ ሁለት ናችሁ። እዚህ ጋር እንትን ትላላችሁ። እሺ፣ ጌሙ የሚሆነው እሷ ጋር የቃላቶቹ በወረቀት ተጠቅልሎ እሷ ጋር አለ። ከዛ ከቲማችሁ አንድ የሚያስረዳው ሰው እጣውን ያነሳል። ከዛ ለቲሙ ማስረዳት ነው የሚሆነው። አሸናፊ ደግሞ ሽልማት አለ። እሺ፣ ከማን ይጀምራል? እሺ፣ በዛኛው በኩል ቁሚላት። በዛኛው በኩል ከኋላ እሱ ነው ይሳትኝ። እሺ፣ ያለሽ ሰከንድ 30 ሰከንድ ነው። ሰከንዱ ተጀምሮ ማስረዳት ትጀምራለሽ። ተዘጋጅተሻል? ጌሙ የአድዋ ቲም ያለው ጌም ነው እና ቃላቶቹ እንዳለ የምታስረዳቸው የአድዋ ቲም ያላቸው ቃላቶች ናቸው እና ማውራት አይቻልም። መጠቆም አትችይም። ቃልን በስትክክል አስረጂ። እሺ፣ ጀምሪ። ተዋጊ፣ ተኳሽ፣ ጠረኛ፣ ተኳሽ፣ አንቺ ተማት፣ 4 3 2 ተናገሪ፣ ቃሉን ተናገሪ። እሺ፣ ቆይ፣ አይ ለእነሱ አስረጃቸው። ከኦዲየንስ እንሞክር እያሉ ነው። ለእነሱ አስረጃቸው።
እሺ ገምቱ። እሺ ሌው እስቲ ቃሉ ሌው እሺ ሞክሪ። አይ ይሄን ካቻልሽ ከባድ ነው። አንዴ ስሟት። በቃ እሺ። በሚያሳዝን ሁኔታ ቃሉ ጣሊያን ነበረ። ጣሊያን ነው መስራት የከበዳት። ወደ ቀጣዩ እንሄዳለን። እሺ ቀጣይ መሰደብ ማን ነው? እሱ ያዩ እንጂ ቀጣይ መሰደብ። አዎ እሺ እሺ 30 ሰከንድ አለሽ። አይተሽዋል? እሺ ጀምሪ። ማውራት አትችይም፣ መጠቆም አትችይም። በትክክል ተመልሷል። እሺ ወደ ቀጣዩ እንሄዳለን። ቀጣይ መሰደብ ማን ነው? እሺ አየሽው? ቆይ እሺ ትችያለሽ? እሺ ሊጀመር ነው። 3 2 1 ጀምሪ። እሺ እንትን እጣው ይቀየርና እንዳዲስ ቃሉ መማረክ ነበረ። መማረክ የሚለውን እሱ መባረክ ብላ። እሺ አንዴ ይኸውና ተዘጋጅቻል። እሺ 3 2 1 ጀምሪ። ፉከራ ፎካሪ ተዋጊ ኦዲየንስ እንትን ይበል። ኦዲየንሱ ይሞክር። እሺ አንዴ አጨብጭቡላት። ቃሉ አርበኛ ነበረ። ፎካሪ ብሎ አልቋል። እሺ እንቀጥል። መሰደብ እሺ ቃሉን እዩ። እሺ 3 2 1 ጀምሪ። አጨብጭቡላት። ተመልሰዋል። እሺ ኤፍራታ ተስፋ አልቆረጠችም። እሺ አይተሽዋል? እስቲ ቆይ ዴው እሺ ይቀየር። ቀይላት ካሞላ ይቀየልሽም። እሺ ጀምሪ። አሲ ደብዳቤ ስምምነት የውጫሌ ስምምነት አጨብጭቡለት። ኤፍራታ በቃ ተመልሳለች። ጎበዝ። እሺ ወደ ቀጣዩ እንሂድ። አይተሽዋል? እሺ ጀምሪ። ቦታ ነው ሟች ሞት ሰው
በሚገርም ሁኔታ አልተመለሰም። ለመድረክ ለኦዲየንስ አረ ደግሞ አይመጣማ። አረ እንዳ ማውራት አትችይም። እሺ አስረጃቸውና ይሞክሩ እነሱ። ከዛታል አረ ጦርነት ከብዶች ነው። እሺ 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 የስራችሁን ያዙት እራሳችሁ። እሺ 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 እንቀጥል። ኤፍራታ እየበረታሽ ወደኋላ እነሱ እየቀሩ ነው። ቲም ኤፍራታ ላይ ያሸነፍ ይመስላል። አጨብጭብለት። አቻ ናቸው። አቻ ሆኖ አሁን አቻ። እሺ ይሄ የመጨረሻ ነው የሚሆነው፣ መለያችን ነው የሚሆነው። ስለዚህ ይሄ ለኔም ታይቶኛል። እሺ ይሄ የመጨረሻ ዙር ነው የሚሆነው። ተዘጋጅተሻል? ጦርና ጋሻና ጦር ነበረ። ሌላ ጥያቄ ይቀጥላል። አለ እጣው አለ ተነክተን ያው እሺ 3 2 1 ጀምሩ። ባንዲራ አድዋ ባንዲራ እዚህ ያለ ምንድን ነው? ኢትዮጵያ ተመልሷል። አንድ ሰከንድ ሲቀረው ተመልሷል። አጨብጭበለት። እሺ ይሄ ላስታችሁ ነው የሚሆነው። ሸፍነሽ እዩ። ወደታች። ጀምሪ። እሺ ተመልሷል። አጨብጭበላት። ኤፍራታ የኛውን ከሳትሽው እነሱ ያሸንፋሉ ማለት ነው። እሺ 3 2 1 ባንዲራ ሌላ ሞክሪ። ሌላ መቆም እሺ ጦር በሚገርም ሁኔታ አንተ እስቲ መድረኩ ይሞክር። አስረጃቸው። ሰማዕት ነበረ ቃሉ። ሰማዕት ነበረ። ኤፍራታ አይ በቃ የዛሬው አሸናፊ የማስተዋልና የልኒ ቡድን ሆኗል። አንድ ያጨብጭቡላቸው። ሽልማቱ ሽልማቱ አንዴ ወደ መድረክ ታችሁ። እሺ ይኸው የማስተዋል ቡድን
እና የለኝ ቡድን ካርድ ተሸልማቸው አያጨብጭቡላቸው። እሺ አመሰግናለሁ። አድዋ የነፃነታችን የአንድነታችን እና የጀግንነታችን መለኪያ ነው። ፕሮግራማችን ይህን ይመስል ነበረ። እናመሰግናለን።